ይህን ነገር ደግሞ ሰጥታኛለች። ፍላሽ እና ፖስታ ውስጥ ያለ ነገር ሰጥታኛለች እና አሁንም ድጋሚ ምርመራውን ብታረጉ ውጤቱ መቀየሩ አይቀርም። ያለውን ነገር ወስጄ ራሱ ብሩክ ጋር ራሱ ያሳያችኋል ብዬ ተስፋ አረጋለሁ። ሰላም ቤተሰቦቻችን እንዴት ናችሁ? ያለውኝ እግዚአብሔር ይመስገን። እንግዲህ ዛሬ እዩ ቤት ነበርኩኝና ውስጥ ካሜራ ይዞ መግባት አይቻልም ተብዬ ነው ይዤ ገብቼ ያለውን ነገር ላሳያችሁ ነበርና ይሄ ደግሞ ከእዩ የተሰጠኝ ለብሩክ እንድሰጥ ይሄን ነገር ሰጣኛለች። ምን እንደሆነ አላውቅም። ፍላሽና እዚህ ፖስታ ውስጥ የሆነ ነገር ሰጣኛለች። ምን እንደሆነ እኔም አላውቅም። እንግዲህ እኔ እዚህ የመጣሁት ያለውን ነገር ልጠይቃት ነበር እዩን። ግን ካሜራ ይዞ መግባት አይቻልም ምናምን ብላ ህፃኗንም አይቻታለሁ፣ ገብቼ ውስጥ አግኝቻታለሁ። ያለው ነገር በጣም ያስጠላል። በጣም ማለት ነው ማለት እዩ እያደረገች ያለችው ነገር በጣም ይደብራል፣ በጣም ያስጠላል። ግግም ብላ ወይ ለጥቅም ፍለጋ ይሁን ምን ይሁን አላቅም። ይሄን ነገርም ለምን እንደሰጠችኝ አላቅም። ወስጄ ሰጠዋለሁ። ያው እሱ ያሳያችኋል ብዬ ተስፋ አደርጋለሁ። ብሩኬ ይሄን ነገር ወስጄ ሰጥቼው እሱ ያሳያችኋል ብዬ ተስፋ አደርጋለሁ እና ዲኤንኤውንም እንዳጭበረበረች ግልጽ ነው። ምክንያቱም አሁን ውስጥ ስገባ በጣም ብዙ ሰው ነበር። ያው ብቻዋን እንዳልሆነች ልታውቁ ይገባል ቤተሰብ። በጣም ብዙ ሰው አጠገበዋል፣ በጣም የሚያግዛት። ብቻዋን ይመስላችኋል እናንተ ጋር ስትመጣ፣ ብሩኬ ሀይሚ እናንተ ጋር ስትመጣ ብቻዋን ይመስላችኋል። ግን በጣም እናንተ ማጠብቁት ሰው ምናልባት ልታውቁት ትችላላችሁ። እኔ ያው ሚዲያ ላይ ባልናገር ደስ ይለኛል። ያው በግል እናወራለን። ውስጥ ሆኖ በጣም ብዙ ነገር እያደረገ ያለ ሰው አለ። እኔ እንደ ድንገት ነው ቤት እንደሚጠይቅ ሰው ገብቼ ነበር። ካሜራ ይዤ ልገባ ስል አይቻልም ምናምን ብለውኝ ነው ያስቆሙኝ። ለዛ ነው ይህን ነገር ደግሞ ሰጥታኛለች። ፍላሽና ፖስታ ውስጥ ያለ ነገር ሰጥታኛለች እና ብቻዋን አይደለችም ለማለት ነው። በጣም ብዙ ሰው አጠገበው አለ፣ በጣም የሚረዳት ሰው አለ፣ ውጤቱም እንዲቀየር ሊያደርግ የሚችል። አሁንም ድጋሚ ምርመራውን ብታረጉ ውጤቱ መቀየሩ አይቀርም። ምክንያቱም አቅም ያላቸው ሰዎች ነው አጠገቡ ያሉት፣ በጣም አቅም ያላቸው። ይሄን አይደለም ሌላም ነገር ማድረግ የሚችሉ ናቸው። ምክንያቱም ስለማውቃቸው ከዚህ በፊት ልጆቹን አውቃቸዋለሁ። እንደዚህ አይነት ነገር ይሰራሉ፣ እንደዚህ አይነት ነገር ያደርጋሉ። ፎርጂ ነገርም እንደሚሰሩ አውቃለሁኝና እናንተ ድጋሚ ዲኤንኤን ብትመረመሩ ብታደርጉ የመቀየር አቅም አላቸው በስትክክል ማለት ነው። በስትክክል ይቀይሩታል ብዬ አምናለሁኝ እና ይሄን ነገር እናንተ ብትተውት ይሻላችኋል። እንዲሁ በቃ እሷን ትታችሁ ከዚህ ብትሄዱ ይሻላል። ምክንያቱም ለእሷ ብላችሁ ነው እንደዚህ እያደረጋችሁ ያላችሁት። ብሩኬም እኮ የኔ ልጅ ከሆነ እኔ ያሳድገዋለሁ፣ እኔ ችግር የለብኝም፣ ኃላፊነቱን ወስዳለሁ እያለ ነው። እሷ ግን ሌላ ጥቅም ፍለጋ ነው እያደረገች ያለችው። በጣም ጥቅም እየፈለገች ነው። ምን እንደሆነ ገንዘብ ይሁን ፍላጎቷ፣ ወይስ ብሩኬን ይሁን ለራሷ ለማድረግ ወይ የሰው ህይወት መበጥበጥ ይሁን ፍላጎቷ አልታወቀም። በጣም የሰውን እንትን ፕራይቬሲ እየገፋች ሀይሚን እያስፈራራች ነው ያለችውና እኔ ውስጥ ገብቼ ህፃኗን አይቻታለሁ። ምንም በቃ ብሩኬን ምንም አትመስል፣ ምንም በቃ አይገናኝ፣ ምንም በቃ ፊቷንም ሚዲያ ላይ አላሳዩምና ለዛ ይመስለኛል ፊቷ ቢታይ፣ የህፃኗ ፊት ቢታይ በእርግጠኝነት ቢኒን ራሱን ነው የምትመስለው፣ ራሱ ገብቼ እንዳየሁት ማለት ነው። እና ቤተሰቦች ያለው ነገር ይሄንን ይመስላል። ይሄን ደግሞ ቪዲዮ ይሁን ምን ይሁን አላቅም፣ ብቻ ይሄን ነገር ስተብያለሁኝ። ያው መክፈት ስለማይቻል እዚህ እናንተ ጋር መክፈት ስለማይቻል ላይ ነበር ከፍቼ ባሳያችሁ ማለት ነው። ምክንያቱም ይሄ እኔ ከፍቼ ባሳይ የሰው ፕራይቬሲ ነው። ያለውን ነገር እኔም አላቅም፣ ምን እንደሆነ አላቅም። ብቻ ብሩኬንም ከትላንት ወዲያ ምናምን አግኝቼው ነበርና በጣም በቃ እሱም ተጨንቆ ነው ያለው። በጣም ማለት ባልሰራው ስራ ባላደረገው ነገር በጣም ተጨንቆ ነው ያለውና እስኪ ይሄ ነገር እኔ እንጃ እሱን ለማስፈራራት ይሁን ምን ፋይል እንደሆነ ብቻ እኔም ለማየት ጓጉቻለሁ እንደናንተ። እዚህ ፍላሽ ላይ ምን እንዳለ አላቅም። ብቻ እውነታውን ይነግረናል ብዬ አስባለሁኝ። ብሩኬም ይህን ነገር ትቀበለኛለህ ብዬ አስባለሁኝ። ያለህበትን አሁን ደውልለትና ያለበትን ቦታ ሲነግረኝ ያው በቪዲዮም ሊሆን ይችላል ይህን ነገር ሰጥቼ ውስጥ ያለውን ነገር ሁላችንም እናየዋለን ብዬ ተስፋ አደርጋለሁ። ሁላችንም እና ቤተሰብ ሁላችሁም
ይሄን ነገር እንዲያቆም ማድረግ የምችሉ ሰዎች ካላችሁ ማለት የዩ ቤተሰቦች ማለት ነው ልታስቆማት የምችሉ ከሆነ አባት፣ እናት፣ ወንድም፣ እህት መምከር የምችሉ ከሆነ እሷን መክራችሁ መመለስ የምችሉ ከሆነ በጣም ተመከረች በጣም ማለት ነው። ብዙ ሰው መከራት ነገራት፣ ግን ምሰማ ነገር አይደለች። በጣም በቃ እኔ አላቅም ምን እንደምል አላቅም። ብቻዋን እንዳልሆነች እኔ በዚሁ አጋጣሚ ልንገራችሁ። ብቻዋን አይደለችም። ይሄን ያክል በራስ መተማመንና የሆነ ኃይል ሚላት ብቻዋን ስላልሆነች ነው። በጣም ከጀርባዋ በጣም ብዙ ሰው አለ። በጣም ብዙ ሰው ማለት ነው። ምንም አይነት ነገር መቀየር የሚችሉ ልጆች አሉ አብረዋት ማለት ነው። እና ይሄን ነገር ማስቆም የምንችለው ያው ፍርድ ቤት ተሄዶ በህግ አካል ተነጋግሮ ከህግ ጋር ተነጋግሮ ነው እንጂ በምንም አይነት ነገር ማስቆም አይቻልም። በምንም ማለት ነው። እና ወደ ህግ ቢሄድ ይሄ ነገር ህግ ሰምቶት ህግ አይቶት ውሳኔ ቢሰጥበት ይሻላል ብዬ አስባለሁኝ ነው የምላችሁ። ምንም በቃ ከብሩኬ ጋር ምንም አይነት በቃ ያው መልክ ትንሽ በቃ ከ6 ወር ከ4 ወር ምናምን በኋላ የሆነ መልክ ትይዛለች ህፃኗ አይደል? ግን ምንም አይነት እንትን ግንኙነት ምንም አይነት እንትን አላየሁባትም። ወይ የቢኒ ነው የምትሆነው ወይ የሌላ ሰው ሊሆን ይችላል፣ አይታወቅም። ሁለቱንም እዚህ ጋር እያሰቃየች ያለችው ቢኒም እዚህ ጋር በዚህ በኩል እየተጨነቀ ነው፣ ብሩኬም በዛ ጋር እየተጨነቀ ነው። እኔ በጣም የሚያስጠላ ከሷ አይጠበቅም። እናት ከሆነች ሴት እንደዚህ አይነት ነገር አይጠበቅም። በጣም የሚያስጠላ ነገር ነው። እና ብትታረሚ ምከሯት እስኪ ቤተሰቦች፣ እናት አባት አለ መቼም ይኖራል። ምከሯት እስኪ ከቻላችሁ ምከሯትና ወደ ቀልቧ እንድትመለስ ወደ አእምሯ እንድትመለስ አድርጉ። እና ቤተሰቦች ያለው ነገር ይህን ይመስላል። ውስጥ ገብቼ አናግሬያታለሁ። እሷን ፍላጎቷ ምን እንደሆነ ጠይቂያት ነበር። ምንም በቃ የሆነ ይሄ ነው የምትለው ፍላጎት ያላትም አይመስለኝም። ገንዘብ ይሁን ብሩኬን ይሁን አይሚን ማበሳጨት ምናምን ይሁን ምንም በቃ የሆነ ፍላጎቷ አይታወቅም። ራሷ አታውቀውም የራሷን ፍላጎት ማለት ነው። እንደዚህ አይነት ሰውን ደግሞ ተናግሮ መክሮ ምናምን መመለስ በእኛ አቅም የሚቻል አይደለም። ወይ ህግ ይገባበታል ወይ ቤተሰብ እንዲያደርገው ያንን ነገር ማድረግ ነው እንጂ በቃ ምንም በቃ ፍላጎቷ አይታወቅም ልጅቷ። እኔ ህፃኗንም ለይቶ ወይ እነ ብሩክ ቢያሳድጓት የብሩክ ልጅም ባትሆን ብሩክ ወስዶ ቢያሳድጋት ይሻላል ነው ምለው። ምክንያቱም በዚህ አይነት ልጅቷ በቃ ህፃኗንም እየጎዳች ነው የሚሆነው። ገና ከአራስ ቤት ከ4 ወር ከ5 ወር ያልዘለለች ልጅ አዝላ ለነገር የወጣች ልጅ ጤነኛ ነች ብሎ ማሰብ እኔ በኔ ጭንቅላት እኔ ማሰብ ያቅተኛል። እውነት አይደረግም እኮ ህፃን ልጅ ተሸክሞ ወጥቶ ለመደባደብ ወገብ ይዛ ምናምን ለመደባደብ ወጣ እንትን ማለት በጣም የሚያስጠላ ነገር ነው። እንግዲህ በር ላይ ያለሁት ከወጣሽ ወይ አንድ ሰው ከወጣ ሊናገረኝ ይችላል። ብዙም አላበዛባችሁም እና ቤተሰብ ሁላችሁም ወደ እውነቱ የሚወስደን ነገር አለ ብዬ አስባለሁ። እዚህ ውስጥ በጣም ትልቅ ነገር እንዳለው ምናልባት እነ ፍፄ ምናምን እነ ቤኪም ፊት እየሰጧት አይደለምና እኔ ምናልባት መፍትሄ ያመጣል ብዬ ስላሰብኩ ነው የተቀበልኳት። ምንም እንደሆነ አላቅም፣ ያው መክፈትም ስለማልችል ነው። እና ያለውን ነገር ወስጄ ራሱ ብሩክ ጋር ራሱ ያሳያቸዋል ብዬ ተስፋ አረጋለሁ። መፍትሄም ከሆነ ችግርም ይዞ የሚመጣ ከሆነ ያን ችግር ቶሎ ለመፍታት ይሄ ነገር ግዴታ ብሩክ ጋር መድረስ አለበት። ወስጄ አሳየዋለሁ፣ ሰጠዋለሁ። ያው ምናየው ይሆናል፣ ሁላችንም ምናየው ይሆናል ይሄን ነገር። እና ቤተሰብ ሌላ ነገር ልላችሁ አይደለም ዛሬ የመጣሁት። እዩም ወደ ቀልብሽ እንድትመለሽ ይፈልጋለሁ፣ ሁላችንም እንፈልጋለን። ምክንያቱም ወደሽ አይመስለኝም። እኔ አሁን ስረዳሽ ወደሽ አይደለም እንደዚህ አይነት ነገር የምታረጊ። የሆነ ችግር አለብሽ፣ በእርግጠኝነት ቋሚ ችግር አለብሽ። ያን ቋሚ ችግር ወይ ጸበል ሄደሽ ነው ወይ የሆነ የእምነት ቦታ ሄደሽ ሊፈታ የሚችል ነገር ይመስለኛል እንጂ እንዲህ በሰው እንትን እንደዚህ በስመ አብ ከአንድ እናት አይጠበቅም እንደዚህ አይነት ነገር። ልጅሽን እንደዛ እያሰቃየሽ እያንገላታሽ ፀሐይ ለፀሐይ ይዘሽ እየዞርሽ ጤነኛ ነሽ ብዬ ማሰብ እኔ አልችልም። የሆነ ችግር አለብሽ አንቺም ያልተረዳሽው ችግር። ማለት ይሄን ቪዲዮ ካየሽው በቃ ራስሽ ወደ ቀልብሽ ተመለሰሽ የሆነ ጸበል ምናምን ግቢ፣ ወደ ቀልብሽ እንድትመለሽ እንድታስቢ ማገናዘብ እንድትችይ። የያሻት ልጅ የ6 ወር
የ5 ወር የ7 ወር ህፃን ልጅ ናት። እና እንደዚህ መሰቃየት አንቺ ማረፍ ያለብሽ ሰዓት ነው እኮ አሁን ህፃኗን መንከባከብ ያለብሽ ሰዓት ነው እንጂ ወስደሽ ጥቅም በልጅሽ ጥቅም ለማግኘት መሞከር በልጅሽ የሆነም አልተረዳሁትም የሆነ ጥቅም ለማግኘት ብቻ በህፃን ልጅ መጠቀም ተገቢ አይደለም። እና ብታስቢ ጥሩ ነው። እነ ፍፄ እነ ቤኪ እና አንዋር ምናምን ይሄን ነገር ልሰጣቸው ያልፈለገችው ምክንያት ለእነሱ አላውቅም። እንግዲህ እኔ ተቀብያለሁኝ፣ ይሄን አደርሳለሁኝ። አብረን እናያለን። ይሄን ነገር ሰጠውና አብረን ሁሉንም ነገር እናየዋለን። እንግዲህ ቤተሰቦቼ ይሄ ሰፈር አዲስ ነው ማለት እዚህ ሰፈር መጥቼ አላውቅም። አጠያይቄ ነው የመጣሁት እና ያለውን ነገር በኋላ ምናየው ይሆናል። እና በዚህ ልክ ቲቪተኛ አቱኝ ማለት እብሪተኛም ቲቪተኛም አቱኝ ነው ምለው ማለት ብዙ ችግር ሊደርስብሽ ይችላል። እናት ስለሆንሽ ነው ሁሉም ዝም እያለሽ ያለው በትዕግስት እያወራሽ ያለው እናት ስለሆንሽ ነው እንጂ ላንቺ እኮ አቅም አጥቶ ሰው አይደለም። አቅም አጥቶ ወይ የሆነ ነገር አጥቶ አይደለም። ምንም ማድረግ ይቻላል። ምንም ማለት ነው። ምንም ከልኩ ያልፍ ለአንቺ ደግሞ ሚያንስ እንትን የለንም። ምንም አይነት ነገር ማድረግ እንችላለን። ግን አንቺ ተረጋግተሽ ሴት ነሽ፣ ሴት ልጅ ነሽ፣ ሴት ልጅም ሆነ እናት ነሽ፣ በዛ ላይ ወልድሻል። እና ለዛ ብሎ ነው ሰው ትዕግስተኛ ሆኖ እያናገረሽ ያለ ሁሉም ሰው ቢኒም ሆነ ብሩክም ሆነ ሃይሚም ሆነች እነ ፍፄም በቃ እናት ስለሆንሽ ነው ትዕግስት ኖሯቸው ከአንቺ ጋር እንደዛ አፍሽን እየከፈትሽ ዝም ብለው እየሰሙሽ ያሉትና አቅም አጥተው አይደለም። አንቺን የሆነ ነገር የማድረግ አቅም አጥተው አይደለም። እነሱ ስነ ምግባር ያላቸው ሰዎች ስለሆኑ ነው። አንቺ ትንሽ ስነ ምግባር ቢኖርሽና ማሰብ ብቻ ጥሩ ነው። የነሱን ያክል ባይሆን ትንሽ በቃ ሁሉም ነገር እኮ ይስተካከላል። አንቺን ፍላጎት ግልጽ አድርጊና ያም ፍላጎትሽ እኮ ሊስተካከል ይችላል። ምናልባት አይታወቅም። እና ተረጋግተሽ የልጅቷንም አባት ካሁኑ ነው የአባት ፍቅር ማግኘት ያለባትና እውነተኛውን አባት ዲኤንኤው ተመርምሮ ድጋሚ ተመርምሮ ማለት ነው መታወቅ አለበት። እና ተረጋግተሽ አስበሽበት ቢኒም ስራውን እየፈታ ስራውን ትቶ አንቺ ጋር እየመጣ ልጄ እያለ ነው። እኔ እርግጠኛ ነኝ የቢኒ ልጅ እንደሆነች እንዳየሁት መልኳ ምናምን በቃ ቢኒ ነው ራሱ ነው ማለት ነው እንጂ ህፃኗን ከአባት ፍቅር ለይተሽ እስከ መቼ ነው የምትቆይ? ያስ አባት የሆነው ልጅስ አይሰማውም ወይ? እንደዚህ ስታረጊ ህፃኗ ለሌላ ሰው ነው ስትይ የሱስ ጭንቅላት አይጎዳም? እኔ በጣም እየገረመኝ ያለው ይሄንን ነው። እንግዲህ መምከር የምችሉ ሰዎች መከሯት፣ ንገሯት። ቤቷን አድራሻዋን የማታውቁ ሰዎች እኔ ልሰጣችሁ እችላለሁ። ቤቷ አጠገብ ነው ያለሁት። እንግዲህ ያው እንዳይወጡብኝ ከቤትም እንዳይወጡብኝ እኔ መሄድ ስላለብኝ ይህንንም ፍላሽ እና ዶክመንት ምን እንደሆነ አላውቅም፣ ሁለቱን አደርሳለሁኝ። አብረን እናያለን። እንግዲህ ወደ ቡሩክ እንሄዳለን ማለት ነው ሁላችንም። እስኪ በቀጣይ ቪዲዮ እሱ ቤት ምናልባት ሊያሳያችሁ ይችላል። እንግዲህ አመሰግናለሁ ስላያችሁኝም። ይስተካከላል ብዬ ሰሞኑን እጠብቃለሁም። አንቺም ወደ ቀልብሽ ትመለሻለሽ ብዬ አስባለሁ። ሌላ ብዙ ነገር ላወራባችሁ አይደለም። ያው ለዚህ ብለው ነው እነ ብሩክ አዲስ አበባ የመጡትና እነሱንም ስራ ባታስፈቺ ጥሩ ነው። እና ሌላ ነገር ልላችሁ አይደለም። ቤተሰቦቼ ይሄንን ነው ልላችሁ የምፈልገው። ወዳችኋለሁ። ይሄንን ቪዲዮ እስከ መጨረሻው ስላያችሁት አመሰግናለሁኝ። እንደገና ይሄን ቪዲዮ መድረስ ላለበት ሰው ሼር አድርጉት። ምንም ባታረጉ ሼር አድርጉትና ለሚመለከተው ይድረስ እና እነሱ ማድረግ የሚችሉት ነገር ካለ ያድርጉ። አመሰግናለሁኝ። ወዳችኋለሁ ቤተሰቦቼ። እንግዲህ እናያለን ቀጣይ